ስማ እያናገርኩ ነው። መብት አይደለም። አገባው እንጂ ሞትኩ ወይ ዛሬ አሳብዳለሁ። እየመጣች ነው ቺቲው ላይ ገዝቼ ፋቢየንም ጠብቃት። እንደዚህ ወርጬን አዘጋጅቼ ፋፋ አድርጌያለሁ። ቤት ውስጥ ልጆች አሉ። ምን ይሰማታል? ዛሬ ቀምጣም ነግላታለሁ። ደርሳለች። አጋጣሚ የሆነ ነገር ሊይዝ ነበር ግን ደረሰች ፊ ላይ። ስለዚህ እንዳምስሌዞ በበጣም እዚህ ስትመጣ ፕሬክሽን አብቤት ወዳችሁ ላቦች ቆዩ ሸማኛች ይመጣ ሰላም በዚህ ቤት ሌላ ወልከም አንቺ መልጠሰ ነው ያጣሽው። ምን ያልከው? እዚህ በሳምንት አንድ ቀን እንግዲህ ምን እያልኩ ነው? ምን እያልኩ ነው? ያየሽው ነው እንዲህ ወጣት ቤት የሚሰሩ ይሆናል። ኢስታንቡል ውስጥ ገብቶ ምን እያልከው ነው? አረበናት ቁጭ ብለሽ ነው? አረበናት ተይ ምን ነው? ምን ነው የምቀመጠው? ቁጭ በይ ነው ማለት ሳይ መጣሽ። ቁጭ በይ ማለት አራዶቹ በእናትሽ እንጂ ወጣታለሽ እንዴ? ምንም ተከብሉ ያለ ማለት እንዴ? ምን ነሽ? ምን ነሽ? ልጆችስ ወሎ ምን ይዛለች ናቸው ይዛቸው ልቻን እና ልጆች በዚህ ተይምተርማ ምን አገናኘው? ለምን አይገናኘው? ከልጆች ለምን አይገናኘው? ምን አገናኘው? ይገናኛል። ለምን አይገናኝም? ይያየኝ እኮ ለምን እዚህ ቁጭ ብዬ ነው ቢያይሽ ይችላል። ያንተ ስማ ወጣታለሽ እንዴ? ካንተ ደረቱ እኮ ልጆች አባት ሆናለህ እና ምንድን እና እናቴ ነው ማለት ቁጭ ያይስ አራበናሽ ልቃም ስማ እሺ ልቃም እኔ ፍሬንድ አይደለሁም እንዴ? ነፃነት ይፈልጋል እንደዚህ እንድትይኝ አልፈልግም እንዴ ማለት በቃ አብረሽ ምንከም ይሆነ ታሚ ያለው ምን ስለበቀው ላይ ቁጭ በይ ነገር ምን አይደለም ደስ አንደ ብሎ ቢሆን ነው ሳው እንዴ አሁን ነው ወደኛ ነገር እንዴ አንቺ ወጣታለሽ ምን ወጣት እንደዚህ ነው ነገረኝ። ምን ችግር አለው? ስማ ወጣቱ እንደሚያደርገው ነው። እሺ ባሽ ይጀምርከው ምን ይሄ ምን ጀመረ ነው እንዴ? ምን ነው እናንተ ልጆች ተሰብ ሊደረሰ ደሪ ወጣሰብ ምን ያናሉ አላስካም ቆንጆ ቤቱስ ልጆች ያሉበት ቤቱስ ምን ችግር አለው? ምን ችግር የለውም ማለት ትክክል ነው ያልከኝ ነው። ብዙ ሰው ቤቷ እንደሚለው ስለ ብዙ ሰው ያልከኝ ነው። ብዙ ሰው ከብዙ ሰዎች ጋር ትክክል ነው ያልከኝ ነው። ትክክል ነው ያንተ ነው። አዎ ትክክል ትክክል አይደለ? አዎ ትክክል ነው። እሺ የት ነው ማለት ነው? ስማ ሰማኛል አልሰማኝም። አሁን እዚህ በቤቴ ህግ ልታውሽ ነው። አንቺ ምን ፈለግሽው ነገር ማለት ትችላለሽ። እኔ ምንም አይደለም። በርጀን አይፈር በሳምንት ራፍት ሲሞሪ እንደዚህ ቁጭ ብዬ እሺ አይሆንም ነው ቁጭ ብዬ እስቲ እንደምንላይ ይፈልጋል ወሬ ነው ተለይ ልጆችን ይዤ ቤተሰቦቼ ጋር እንድትፈልጋል ይሄ ነው ሰፈር ነው አንቺምሽን እያለቀቁ አይደለም በክብር እንኳን ስነስርዓት እንደባወራ ነገር እንኳን ባወራ አይደለም የሚያልቀው እየተናነተ ያለ እየነገርከኝ ያለው በጸባይማ እየነገርኩ ነው። እኔ እንኳን አይደለም እየነገርኩ ነው። ልጆቼ ሽንዳት ላይ በልጆቼ ደግሞ የሚወጣና ከዚህ በኋላ ታዲያ ስማ እየነገርኩ ነው። መብቴ ነው። መብት አይደለም አገባው እንጂ ሞትኩ ወይ ምንድን ነው ማግባትና መሞትን ላይ በቃ እኔ ነው ፈጣሪ ነው ፈልጎ ምን ነገር ሰው አንቺ መጣላት አፍሬው ነገር ምን ነገር ሰማል ምን ነገር ሰማል እና ታዲያ የፈለኩት ነገር አደርጋለሁ። አትችልም ረፊዋ ረፊ እንጂ አሰራራይ ረፊ ቁጭ በይ እሺ ወይ እናት ሲት እሺ ምን አለ ዘይር ምን ነው ቁጭ በለራስ ነይ ቁጭ በይ ራስ አንተ በለተቀምጦ ሲጀምር ማለት ነው ምን እንደዚህ ዳም ቀሚስ ለብሰህ
ሙቀት ጋር እኮ እንደዚህ ይሞቃል። ይሄ የሴት ወንዱ ለብሶ ሲቅም ካየ ጀለቢያ ነው። ሽቲ ነው ያደረጉት። ይሄ ሽቲ ዋናው ነው። በሽ ሰለሰው ላይ ሰለሰው ገባ ማለት ነው። እሺ አሁን ማብራሪያውን ሰብስብ አሁን ጅምርሽ ነው እንጂ ምን ይሳበው ነው አንተ ማለት ነው። ለልጆች ቤት አታስተኝታ እየቀም ማለት ነው። አንተ ለኔ ስንት ታስተምረኝ ማለት ነው። ገና ልጀምር ነው። ስለዚህ በቃ ተው ስትባተው አጠምቀኝ እንዴ ባለገቡ ከምን ይወርጉት እሺ this is it. Don't have a different name, sir. አሁን በየቤቱ እንደዚህ የሚያደርጉ ሰዎች አሉና ከልጅ ጋር ማለት ምንድን ነው ፊሊንጉ? ማለት ሰዎች ልክ ናቸው አይደለም የሚለው እሱን እንደ ቤቱ ተስማምተው የሚያደርጉት የተፈለጉት ቤታቸው የሚገሙ ሰዎች ከልጆቻቸው ጋር ምንድን ነው ማለት ምን እየተሰማቸው ለልጆቹ ስ ምንድን ነው የሚያስቀምጡት ነገር ለማስተላለፍ ስለ ይህን ተረኛሽ ያስባሉ። ወድሻል እሺ እና ልክ ነው ብዬ አላስብም። በየቤቱ ልጆች ያስቀምጣችሁ ጫት የምትጠቀሙ ሲጋራ የምታጨሱ ሰዎች የመጀመሪያ አራያ እናት ነበር ነው ቃልቀ ማለት ነገር ራሱ መዘርጋት እኔ ሙዴን አጠፋው። አይ ከዲያ ገዝት እኮ ልጆቼን ማሳብ ራሱ ያናደር ናምሻለሽ። ያውን ሰላም ቢያቸው ከንዴት ሹሽን እንወዳቸዋለን። ይሄ አዲስ ዩቱብ ቻናላችን ነው። ላይክ ሼር አድርጉልን። ሰብስክራይብ እያደረጋችሁ ሰብስክራይብ ሼር ላይክ ኮፒ ሰብስክራይብ ሼር ላይክ ያደረጋችሁ የደወል ምልክቱን እየተጫናችሁ ሰው አመሰግናለሁ። ሌላ ጊዜ